ቤዛና ማርክ ተለያይተዋል። ከዚህ በኋላ ከዩቲዩብ አይመጡም፣ ድጋሜ ዩቲዩብ ላይ አይመጡም። እኛ የምንፈልገው ሰላማቸውን ነው። ቤዚ የምትወዳት አላችሁ፣ ማርኬን የምትወዱት አላችሁ። የነሱ ሰላም የነሱ በቃ አንድነት ፍቅር የሚያሳስባችሁ አለ። ሁለተኛ ታያቸውም ይሄ ለአንዴና ለመጨረሻ መልእክቴ ሊሆን ይችላል። ማርክ ቤዛን ጎርቷት ነው የጠፋው። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? አለሁኝ እኔ ክብሩ ይስፋ ለመድኃኔዓለም። ዛሬ እንግዲህ በድጋሚ ተመልሼ መጥቻለሁኝ። ትናንትና ከትናንት ወዲያ ነው መሰለኝ የሆነ ቪዲዮ ለቀቄ ነበረ። በብሩክና በሃይሚ ዙሪያ ነበር የሆነ ቪዲዮ የለቀኩት። ያው መናገር ስለነበረብኝ ነበረ ቪዲዮን የለቀኩት። አብዛኞቻችሁ በሌላ አይነት ስታፍ ስላችሁት ነበረ። አንተ በማታውቀው ነገር ምን አገባ ምናምን ያላችሁኝ ምናምን በቃ የማይሆን ነገር እየሰጣችሁኝ ኮሜንት አለ። እኔ ጓደኞቼ ናቸው እነዚህ ልጆች። የነሱን ክፉነት እኔ ስለማልፈልግ ነው፣ እኔ ብቻ ሳልሆን እናንተም ስለማትፈልጉ ነው ያንን ነገር የሰራሁት። ሶ እናንተ እኔን በሌላ አይነት ነገር መሳል አልነበረባችሁም። እኔ ስድብ ምንም አያደርገኝም ማለት እነዚህ ልጆች ነገ ጧት አብሮ ሲመጡ ጥላቶቻቸው እንደሚሸማቀቁ ጥላቶቻቸው እንደሚያፍሩ አውቃለሁ። ግን ለነዚህ ልጆች ነህ ለምን እንደዚህ አልክ ምናምን ነገር ብላችሁኛል። እኔ ትክክለኛ ነገር ነው የተናገርኩት፣ እናንተም የጠየቃችሁኝ ነገር ነው የተናገርኩት እንጂ ወይ ፈጥሬው ወይ ምንም ነገር ብዬ አይደለም ቪዲዮውን እዛች ጋር የሰራሁት እና በሌላ አይነት ነገር እንድትስሉብኝ ስለማልፈልግ ነው። እና ቪዲዮንም ከለቀኩኝ በኋላ ብዙ ሰዎች በውስጥ ብዙ ነገር ጽፋችሁልኝ ነበረ። እስኪ ስለ ማርክና ስለ ቤዚ አንዳንድ ነገር የተሰማህን ነገር ብቻ የተሰማህንም ነገር ሳይሆን እኛ ጨንቆናል፣ የት ገቡ የት ጠፉ ምናምን ነገር እያላችሁኝ ነበረ። ያንም ለመናገር ነው የመጣሁት። ማለቴ አንዳንድ ጊዜ ማንንም ሰው እንዲጨነቅ ስለማልፈልግ ነው። በቃ ማለት ሁሉም ሰው በያለበት ሰላም እንዲሆን ነው የምትፈልጉት። እኛም ደግሞ የእናንተን ሰላም ነው ለኛ የሚያኖረን። ሰው የሰው ሰላምታ የሰው ደስታ የሚያስደስተው ሁሉ አለ። በተቃራኒው ደግሞ የሰው ሰላም ሲሆን በቃ ሁሉን ነገር ወደ ስራ ፎከስ ሲያደርግ አንዳንድ ሰዎች በተቃራኒ የምትፈልጉ አላችሁ። እንደዚህ አይነት ነገር ደግሞ አይሳካላችሁም። ምንጊዜም ፍቅር ያሸንፋል ነው የሚባለው። ሶ እናንተ ስላወራችሁ እናንተ ምንም ነገር ስላላችሁ የሚቀየር ነገር የለም። እና ቤዛና ማርኬ እኔም እየደወልኩላቸው ነበረ፣ እናንተም እንደምትደውሉ ቴክስት እንደምታረጉላቸው አውቃለሁ። ስደውል መጨረሻ ላይ ማርክ ስልክ አንስቶልኝ ነበረ፣ ቤዚ ማንስታልኝ ነበር። ላገኛችሁ ፈልጌ ነበረ ሁላ እኔም አልተመቻቸልኝም። ወደ ሰፈር ሄጄ ላገኙ ፈልጌ ነበር እሱንም ማርክንም። ግን ያው አንዳንድ ነገሮችን ለማስተካከል ምናምን ስሯሯጥ ነበረ። ይሄን ቪዲዮ ራሱ የሰራሁት በአጋጣሚ ስልክ ስላነሳልኝ ለእናንተ በቃ ዘና እንድትሉ ማለት ዘና እንድትሉ ከጭንቀት ውስጥ እንድትወጡ እንዳትጨነቁም ስለምፈልግ ነው። ማርኬን አግኝቸው ነበረ በስልክም ማታም እስኪ ወይ ሂጄ በአካል የማገኘው ይሆናል። እና ማለት መጥፎ ነገር እየተባለ ነው በውስጥ ስለ ማርክና ስለ ቤዚ መጥፎ ነገሮች እየተባሉ ነው። ማርክ መጥፎ ሆኖ ወይ ቤዚ መጥፎ ሆና ህይወታቸውን በቃ የማይሆን ነገር ስለ ህይወታቸው እያወራችሁ ነገር አለ። የእነሱን ህይወት እናንተ አትኖሩትም፣ የእናንተን ህይወት ደግሞ እነሱ አይኖሩትም። ገብታችኋል? የማንንም ህይወት ሰው አይኖረውም። ልትጨነቁ ትችላላችሁ፣ እነሱም ሊጨነቁ ይችላሉ። ግን ህይወታቸውን ሊኖሩ የሚችሉት ራሳቸውና ራሳቸው ብቻ ናቸው። ቤዛና ማርክ ብቻ ናቸው ሊኖሩት የሚችሉት። እና አንዳንድ ሰዎች በማያገባችሁ እየገባችሁ ባታወሩና ባታለቃልቁ ደስ ይለኛል። እና አንዳንድ ሰዎች ደግሞ ምን ሲሉ ሰማሁኝ፣ ማርኬ ስለማይፈልጋት ነው፣ ማርክ አይፈልጋትም፣ ቤዚም እንደዚሁ ምናምን ነገር እያላችሁ አላችሁ። እንደዚህ አይነት ነገር ከእውነት የራቀ ነገር አታውሩ። በቃ ውሸት ነው ሁሉም። ማንንም በቃ ሰው በአጋጣሚ የሆነ ነገር በቃ ሊቀር ይችላል አይደል? ያን ነገር የቀረበት ግን ምክንያት ነው እንጂ መጠየቅ ያለባችሁ የራሳችሁ መላምልት እየፈጠራችሁ የራሳችሁን ምክንያት እየፈጠራችሁ ማይሆን ነገር ስለነሱ የሚጨነቅ ሰው ይኖራል። ስለነሱ በጣም የሚያስብ ሰው ሊኖር ይችላል። ያን ነገር ደግሞ ይሄን ነገር እናንተን ሲሰማ ይጨነቃል። የምሬ ነው የምነግራችሁና አንዳንድ ጊዜ ቤዛና ማርክ ተለያይተዋል። ከዚህ በኋላ ከዩቲዩብ አይመጡም፣ ድጋሜ ዩቲዩብ ላይ አይመጡም እያለ የሚያስወራ ሰው አለ። ቤዛ እንደዚህ አድርጋው ነው፣ ሌላ ወንድ ጋር ሆና ነው፣ ማርክ ሌላ ሴት ጋር ነው ያለው ምናምን እየተባለ እየተወራ ነው ያለው። ይህ ነገር ደግሞ እናንተ ከምን አንፃር አይታችሁት እንደው አላውቅም። ዩቲዩብ ላይ ስገባ እኔ ያየሁት ይሄን ነገር ሁሉ ማለት
ሰው ሼር ያደርግላችኋል። የናንተ ወዳጅ የናንተ መልካም ሰው ሼር ሲያደርግላችሁ ስትገቡ ስታይ ያን ነገር ደግሞ ያናዳችኋል። እነዚህ ልጆች ወይ ተጣልተው የሚገናኙ ልጆች ናቸው አይደል? ምክንያቱም ፍቅር ያሸንፋል። በሁለታቸው መካከል የተፈጠረውን አለመግባባት በሁለቱ ያለውን ክፍተት እኛ አንድ ማድረግ ነው እንጂ ያለብን የራሳችሁን የማይሆን ነገር መላምልት እየፈጠራችሁ የነሱን የማይሆን ነገር ስላወራችሁ ምንም የሚፈጠር ነገር የለም። ይበልጥ ግን እናንተ በያላችሁበት ሆናችሁ ጾለት ማድረግ ከቻላችሁ ደግሞ ዱዓ ማድረግ። በዛ ላይ ደግሞ አሁን ላይ ጾም ነው። ምንም አይነት ነገር የሚባልበት ነገር ስለሰው መጥፎ የሚወራበት ነገር የለም። በክርስትና እምነትም ጾም አለ። 2 ወር የአብይ ጾም ላይ ነን። ሙስሊሞች ወንድሞቻችን ታላቅ ረመዳን ጾም ላይ ናችሁ ይመስለኛል። አሁን ግን እያለቀ ነው። በሰላም ያስፈጽማችሁ ጾማችሁን። የኛንም ደግሞ ጾማችንን በሰላም እንድንጨርስ ፈጣሪ አብሮን ይሁን እና በዚህን ያክል ጠባብ ሁኔታ ሆናችሁ በዚህን ያክል ማለት ወደ ፈጣሪያችሁ ሰው የሚቀርብበት የሚጸልይበት ዱዓ የሚያደርግበት ነው መሆን ያለበት እንጂ የማይሆን ነገር እናንተ ፈጥራችሁ የማይሆን ነገር ስላላችሁ እነዚህን ልጆች ከሚዲያ የምታርቁበት ነገር የለም። ይበልጥኑም ደግሞ ተመልሰው ወደ ዩቲዩብ እንዲመጡ ወደ ሚዲያው እንዲመጡ ከጎናቸው መሆን እንጂ ያለባችሁ ከጎናቸው ሆናችሁ ያለውን ነገር ምክንያታቸውን ማወቅ ነው እንጂ ያለባችሁ የማይሆን ነገር ማለት የለባችሁም። ቤዛና ማርክ ደህና ናቸው። ፈጣሪ የተመሰገነ ይሁን። ይመጣሉ ነገ ወይ ከነገ ወዲያ እንደ ፈጣሪ ፍቃድ ይመለሳሉ። ወደ ቀድሞ ስራቸውም እንደሚመለሱ እርግጠኛ ነኝ። ግን እናንተ የማይሆን ነገር ስላላችሁ እናንተ የሳሳተ ነገር ስለተናገራችሁ ምንም የምትፈጥሩት ነገር የለም። የምሬን ነው ማለት እኔ አንዳንዴ ፈተና ያጠነክራችኋል። የምሬን ነው ፈተና ሲፈተን ብዙ ነገር ይቀይራል እና እነዚህ ልጆች ወይም ደግሞ እንደተባለው የማይሆን ስም ስለሰጣችኋቸው እንደተባለው የማይሆን ነገር ያለውን ነገር አድርገውት ከሆነ እናንተ ቤተሰቦቻቸው ብቻ ሳይሆን እዚህ አዲስ አበባ ያሉት ፋሚሊ እንኳን የእናንተን ቪዲዮ የእናንተን ቲክቶክ ላይ ያለውን ዩቲዩብ ላይ እየሰራችሁበት ያለው የእናት ፎቶ የተዘቀዘቀ የማይሆን ነገር የምታደርጉት ነገር አይጠቅምም። ሚዲያ ያዘው ነገር እንደማይለቅ ታውቃላችሁ። ሚዲያ እንደ ከያዘ ነገ ከነገ ወዳ ለልጅ ልጆች ሁሉ የሚታይ ነገር ነው። ሶሻል ሚዲያ ነው ያለንበት ነገር እና ያንን ነገር እናንተ ትልቅ ወቅት ከኔ ከርሜ ከፍ ያላችሁ ልትኖሩ ትችላላችሁ። በርሜ ዝቅም ያላችሁ ልትኖሩ ትችላላችሁ። እኔን እንደ ወንድማችሁ እንደ ታናሽ ወንድማችሁ እንደ ታላቅ ወንድማችሁ አድርጋችሁ ስላችሁ ቢያንስ የምናገረው ነገር እንኳን ከትንሽም ነገር ቢሆን ቅንጣትም ታክል ላይመለከተኝ ይችላል። ግን ጓደኞቼ ናቸው ነግሬያችኋለሁ። ሰው ጓደኞቼ ሆነው ደግሞ ይሄን ነገር መናገር ያለብኝ ግዴታዬ ነው። ማርያምን ቴክስቱን ባሳያችሁ በጣም ብዙ ነው። ኢንስታግራም ሁሉ ቴሌግራም ሜሴንጀር ሁሉ አልቀራም። ያሉበትን ሁኔታ ነገር ምናምን ነገር እያላችሁ ማለት ነው። ያው እኔ ማርያምን እኔ ማንንም ሰው እንዲጨነቅብኝ ወይ ደግሞ የሆነ ነገር እንዲሆንብኝ አልፈልግም። እናንተም እንድትጨነቁ አልፈልግም። እነሱም ደግሞ ያሉበት ሁኔታ አለመመቻቸት ነው እንጂ ይመለሳሉ። ወደ ሚዲያው እንደሚመለሱ እርግጠኛ ነኝ። የምሬ ነው። ግን እኔ እንደዚህ ሳወራ ወይ ደግሞ የሆነ ነገር እንትን ስል ከሌላ አይነት ስታፍ እንዳታዩትና እናንተ እንዳትጨነቁ ስለፈለኩ ነው። የጻፋችሁልኝንም ኮሜንት የጻፋችሁልኝንም ቴክስት ላይ ያየሁት ለእናንተ የመለስኩት ይመለስላችኋል ብዬ ስላሰብኩ ነው እንጂ እንደተባለው ማርክና ቤዚ ከዚህ በኋላ ድጋሚ ወደ ሚዲያ አይመጡም። ሁለተኛ ታያቸውም። ይሄ ለአንዴና ለመጨረሻ መልእክቴ ሊሆን ይችላል ምናምን ያላችሁ የምታወሩ ሰዎች አላችሁ። እንደተናገርኩት ይሄ ከእውነት የራቀ ነገር ነው፣ ውሸት ነው። በቃ እንዴ ሰው ልጅ እኮ በምክንያት ይቀራል አይደል? ከሚዲያ ሰው በምክንያት እኮ ከሆነ ነገር ሶሻል ሚዲያ ይርቃል። ግን የሚርቅበት ምክንያት አለው። እነዚህ ሰዎች በቃ እኛ የምናውቃቸው ሙሉ ህይወታቸው ሶሻል ሚዲያ ነው። በቃ ሶሻል ሚዲያ ላይ ነው ያው የምናውቀው። እነ ማርኬንም ሆነ ማን ሁላችንም ሶሻል ሚዲያ ላይ ነው ያለ ነው። ሰው የሆነ ነገር ተፈጥሮም ከሆነ ለእናንተ ወጥቶ መናገሩ አይቀርም። ግን ያ ፖስት በተፖስተበት ሰዓት አብዛኞቻችሁ የቤተሰብ ፎቶ ይዘቀዘቃችሁ። አንተ ወንዶች ድር ስትባሉ እንደዚህ ነው። ማርክ ቤዛን ጎርቷት ነው የጠፋው እንደዚህ ብሎ የተናገረው እሷን የሆነ ነገር አድርጓት ነው ምናምን ነገር አይባልም። የምሬን ነው። ልጆቹን ሁሉ ባሳያችሁ። በዚህ አጋጣሚ ስለነ ማርክና ስለነ ቤዚ ተጨንቃችሁ ያላችሁ ሰዎች አላችሁ። ይሄን ቪዲዮ ስታዩ ትረጋጋላችሁ ብዬ አስባለሁ።
የማይሆን ነገር እኔ ከዙሪያቸውም ስላለሁኝም ነው ከሁሉም ሰው ዙሪያ ስላለውም ነው ይሄ ነገር ስለሚቆረቆር ነው እኔ ብቻ ሳልሆን እናንተም እንደምትቆረቆሩ ስለማቅ ነው ዛሬ መጥቼ እንደዚህ ቁሚ ያወራሁት ማለት ወሬ እኔ ሲበዛ ምናምን ትላላችሁ ራሳችሁ እኔ ወሬ ለማብዛት ምናምን ፈልጌ ሳይሆን ተጨነቃችሁትም በቻላችሁ አቅም እንድትረጋጉና እንደውም ተመልሰው ወደ ሚዲያ እንዲመጡ መጸለይ ነው እንጂ ያለብን በቃ እንዳይመጡ ማይሆን እንዴ እሺ ማርኪያን ቪዲዮ ሲያይ ቤዚያን ነገር ስታይ ምንድነው የሚሰማት ለምን እንደዚህ ታደርጋላችሁ በቃ ተው ከቻላችሁ ተው ባካችሁ እኔ ስም መጥራት አልፈልግም ቀላል ነው ሪፖርት ተደርጎ እነዚህ ልጆች እንደዛ መጥፎ ነገር እያወሩ ያሉት ሰዎችን ማስቀረት ይችላል ግን ያ አይደለም እናንተ ይሄን ቪዲዮ ታዩታላችሁ ቢተስፋ አደርጋለሁ የምታዩት ሰዎች ትኖራላችሁና ያያችሁትም ስለሆነ ፎቶ ምዘቀዝቁ የማይሆን ነገር ያደረጋችሁ ያላችሁ ሰዎች ባካችሁ ተው አይጠቅምም የሚጠቅመው ምንድነው ሰላም ነው እኛ የምንፈልገው ሰላም ነው የእናትን ፎቶ መዘቅዘቅ የሱንም ፎቶ መዘቅዘቅ ጥሩ አይደለም ከቻልን ሁለቱንም ማስማማት ማስታረቅ ወይ ምናምን ነው እንጂ ሊሆን የሚችለው እውነትም እንደሚባለው ተጣልተው ምናምን እንደብላችሁ አስባችሁ ከሆነ ማስታረቅ ነው እንጂ ያለብን እንደዚህ ስለዘቀዘቃችሁ ስለተናገራችሁ የራሳችሁ መላምት እየፈጠራችሁ ስላወራችሁ እነዚህ ልጆች በማሸማቀቅ ምንም የሚቀይሩት ነገር ስለሌለ ምን ጊዜም ፍቅር ያሸንፋል ነው የምንለው እና የኔ ውድ ቤተሰቦች ወሬ አላብዛባችሁ እንደነገርኳችሁ ያው እኛ የምንፈልገው ሰላማቸው ነው ማርክና ቤዚ ሰላማቸው በያሉበት ሆኖ ይስፈንልን ነው የምንለው ቤዚ የምትወዳት አላችሁ ማርኬን የምትወዱት አላችሁ የነሱ ሰላም የነሱ በቃ አንድነት ፍቅር የሚያሳስባችሁ አላችሁ በቃ እነዚህ ልጆች ደግሞ ነገ ጧት ተመልሰው እንደሚመጡ እርግጠኛ ነኝ ተመልሰውም ደግሞ ይመጣሉ አንዳንድ እንደዚህ ያሉ የሚያወሩትን ሰዎችንም ደግሞ በቅርብ የሆነ ነገር ብዬ አጋልጣቸዋለሁ የምሬ ነው የምነግራችሁ ምክንያቱም እንደዚህ አማርተውባቸው አይቀሯትም አጋልጥላችኋለሁ ለእናንተ የኔ ውድ ቤተሰቦች በሌላም ቪዲዮ ተመልሼ ደግሞ መጣላችኋለሁኝ እና ቤዚና ማርኬ ሰላም ሆነው ይመጡላችኋል ብዬ አስባለሁ ስለነሱ የምትጨነቁ ሰዎች ስላላችሁ ስለነሱ ብዙ ነገር የምታስቡ ስላላችሁ ለእናንተ ለመናገር ነው የፈለኩት እንደምትወዳችሁ አውቃለሁ እንደምታከብሯችሁ አውቃለሁ እና ያለውን ነገር ደግሞ ወይ በአካል አድርጌ ማርኬን ወይ ቤዚን አግኝቼ ይዤ መጥቼ ለእናንተ ማሳያችሁ ይሆናል እና ቤተሰቦች ምንም ቢሆን እነዚህ ልጆች ምንም ያደረጉት ነገር የለም ብቻ ወሬ አላብዛባችሁ የኔ ቤተሰቦች ወዳችኋለሁ አከብራችኋለሁ